ስልኬን ስጠኝ አንተ። ምን ሆነሽ ነው? አንተ ሲላ በእናትህ በእናትህ አምጣው። እንደ ሕፃን አድርግ እስኪ። ሲደውል ዘጋበት ይችላል። አምጣው በእናትህ ሲላ። አልሰጥም እንዴ አብሮ አደጌንማ እንዲህ በቀላል መውሰድ የሚባል ነገር የለም። ትንሽ መልከም አለ። ጫንተ ደግሞ ነፃ የሚያደርግ ነገር አለ። አልሰጥሽም አልኩሽ አይደል እንዴ? ሄሎ ቆንጆ ፍሬል ከልሻለው እየመጣ ነው። እራርሻለሁ። እሺ ልትሄጂ ነው? ስመለስ የትም ካልሄድ ካገኛለሁ። እስካሁን ያጅ አለበት። አንቺ ካስጀመርሽው ግን እኔም ሄጄ እንፈልጋለሁ። ምን እያልክ ነው? ለጨዋታው ምን ቀጥል። ምን አላት ሂጂ ብትለኝ? አንቺ ቀጥይ። አይ አንተ ቀጥል። እኔ እንኳን ራስሽን ጠብቂ ልልሽ ነበር። አንቺ ምን ልትይ ነበር? እኔማ ሄሎ እሺ መጣሁ ሲላ በቃ እኔ ልሂድ። አትሂጂ። ወይኔ ጉዴ! ወንድሜ ካየኝ ይገለኛል። አንተ ምን ሆነህ ነው በዚህ ሰዓት የመጣኸው? ወንድሜ እኮ ቤት አለ። ለምን የመጣው ይመስልሻል? ምን አባክልሃል? አንተ ንገረኝ እንጂ። ስለናፈቅሽኝ። በቀን ሰፈር ድረስ መምጣት ጀምር። የማታ በጣም እንዴ ቀይ እንድሳቀቅ ነው የምትፈልገው? እኔ ያለው ልጅ ትሳቀቂያለሽ እንዴ? ያንተ መኖር አይደል እንደሚያሳቅቀኝ? አንተ ወሬ አልቅበህ እኔ ልጅ ሳይነ ለወንድምሽ ቢነግሩት ነው ምን ያመጣል? ዛሬ እንዴት ነው የጥጋብህ? ያው እኔም አንድ ቡጢ አንቺም ከቤት ብትባረሪ ነው። እኔም በሰበቡ ምን ልትል ደፋር። በልኔ ሊዴኔ ጥጋበኛ አንተ አያልቅብህም። ልሂድ ስትይ ወደ እኔ ቤት ከሆነ ይቻላል። ካልሆነ ግን ካልሆነ ምን ምን ይመስልሽ? ነይ እንሂድ። አንተ ሲላ በእናትህ ልቀቀኝ። ወንድሜ ካየኝ ይገለኛል። አንተን እኮ ነው። እንዴሽ ካልፈለግሽ አርፈሽ ተራመጂ። ነይ ፍቅር አለን የሚያነሳ ነይ እንነሳ። ኧረ ማዲ መጣችልኝ። አተ ዛሬ ደግሞ እንዴት አባቷን ያማረባት። ቆይ ግን እስከ መቼ ነው በዝምታ መቆየት ያስብከው? እባክህ ስሜቴን ነግሬያት ጓደኝነታችንን ከማጣ ዝም ብል ይሻላል። ኧረ እባክህ አንዱ ሞጭ ለፍ እንዳያረግብህ። ደግሞ እሷም የተለየ ነገር ሳይኖራት አይቀርም። እናንተ ምንድን ነው እንደዚህ የምታፈጡብኝ? አረማመዴን ላስጠፋችሁብኝ። ምን አንቺ ላይ ልናፈጥ? ስንት ቆንጆ በሞላበት አፈር ብላሽ። ቆይ እኔ ምን ይወጣልኛል? ቆየሽ እኮ ልሄድ ስል የመጣሽው። ወዴት ነህ? ሲሳካ እነግርሻለሁ። እንዴ ወዴት ነው? ቆንጂ ጭቅ ጠብሷል። የምርህን ነው? የምር ካላመሽ ነው በጀርባ ላሳይሽ። ታፈቅርኛለሽ? ወይኔ ጉዴ ፈላ። አዎ